በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይመጠን ግብዛት ይለት እንተባቲ ወርድ መንፈስ ቅዱስ እመልዕልተ ሰማያት ወይጸልሎ ለዝንቱ መስዋዕት ወይቀድሶ ጌታ የተናገረው መሰዊያና መባ የሚለው መሰዊያው ከመባው ይበልጣል። መሰዊያው መባውን ይቀድሳል እንጂ መባው መሰዊያውን አይቀድስም። ስለዚህ ቅዱሳት ታቦታት የክርስቶስ ለስጋው ደግሞ ለማገልገል ክብሩን ለመግለጥ የተዘጋጁ አገልጋዮች ናቸው። እንደ ቀድሞ ያለ እንስሳ ለማገልገል የመጣ ታቦት የለም። ይልቅንስ ክርስቶስን ለማገልገል የመጣ ታቦት ግን አለ። የኦሪት ጸሎት በተጸለየበት ጸሎት ላይ እግዚአብሔር ይገናኝና ያወራ ከነበረ ዛሬማ እንዴት አማናዊ ስጋና ደሙ በሚፈተትበት ቤዛዊተ ዓለም ቅድስት ድንግል ማርያም በመንበሩ ላይ ተቀምጣ በምትታይበት በዚህ በከበረው ቤተ መቅደስማ እንዴት ክርስቶስ አያነጋግር? እንዴት ለካህናቱ በረከትን አይሰጥ? ዛሬም እግዚአብሔር በታቦተ ጽዮን በኩል ይመሰገናል። ኦሪታዊ አገልግሎት ግን በፍጹም አይደረግባትም። ቤተ መቅደስ የምናያቸው ንዋያተ ቅድሳት ክርስቶስን ለማገልገል የተሰለፉ ሰራዊቶች ናቸው። የክርስቶስ ስጋና ደም እነሱን ይቀድሳቸዋል እንጂ እነሱ ክርስቶስን አይቀድሱም። የኢየሱስ ክርስቶስ ደም ባይኖር ኖሮ እነዚህ ንዋያተ ቅድሳት ይሄን ያህል ክብርን ባልኖራቸው ነበር። በሀገርም አቀማመጥ በጣም ሩቅ ላይ ያሉት አገራት ላይ ያሉ አሃት ቤተ ክርስቲያናት እነ ህንድ፣ ሶሪያ፣ አርመንና እነ ግብጽ እውነት ታቦት የላቸውም፣ አይገለገሉም። በዓለም ላይ ታቦት ብቻ ያላት የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ናት። ስለዚህ ዛሬ ለምን ቤተክርስቲያን ታቦታቱን መሰዊያውን አዘጋጀሽ ከተባለ በዋናነት ሰማያዊ ስርዓት በምድር እንደተተካ ለማስረዳት ዛሬ ለማገልገል የሚገቡ ካህናት፣ ለማገልገል ቤተ መቅደስ የሚገቡ ዲያቆናት በዚያች ስፍራ ላይ ምንም አይነት ስጋዊ ነገር ስራ የላቸው። ደፋ ቀና የሚሉት ማይጠንት ይዘው ዲያቆኑ በዚህ ደግሞ ጥላ ይዞ እንደየአገልግሎት ስፍራቸው ልኡካኑ ሁሉ ወደዚህ ወደዛ የሚሉት ክርስቶስን ለማገልገል ነው። በመንፈሳዊን የስጋና የመንፈስ ቅዱስ ጸጋ የወረደበት የክርስቶስ ሕያው ስጋና ደም የሚፈተትበት ሰማያዊ ማዕድ ነው ይላልና ታቦትን እንደ ቀላል አንመልከተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳን የምትሰኙ የእግዚአብሔር ቤተሰቦች የንስተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት የቃል ኪዳን ልጆች በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እግዚአብሔር ቢወድና ቢፈቅድ እንግዲህ ለዛሬ በሚኖረን የትምህርት ቆይታ ውስጥ በዋናነት ወደ 3 እና 4 የሚሆኑ ጉዳዮችን ነው የምንነጋገረው። በዋናነት የትምህርቱ ርዕሰ ጉዳይ ስለ ታቦት ነው። ኦርቶዶክሳዊት ቅድስት ቤተክርስቲያን እንደሚታወቀው የኢየሱስ ክርስቶስን የአምላካችን የጌታችን ቅዱስ ስጋውን ክቡር ደሙን ፈትታ ለምእመናን የምታቀርብበት የምትሰዋበት ዳግም ከብሉይ ኪዳን ጥላ ሆኖ ሲገለጥ የነበረ በሐዲስ ኪዳን ደግሞ ራሱ ክርስቶስ መስዋዕትን በራሱ መስዋዕት ሲተካ የብሉይ ንዋያተ ቅድሳትን በሐዲስ ኪዳን ንዋያተ ቅድሳት ሲተካ አብሮ በሐዲስ ኪዳን ከተተኩ መሰዊያዎችና ወይም ቅድስት ቤተክርስቲያን በክብር ከምትገለገልበት ንዋያተ ቅድሳት መካከል አንዱ ቅዱስ ታቦት ነው። ስለዚህ በሚኖረን ቆይታ ውስጥ የመጀመሪያውና አንደኛው ታቦት በሐዲስ ኪዳን ያለው አገልግሎት ምንድነው የሚለውን እንመለከታለን። ምናልባት አብዛኛው የታቦት ታሪክ ያለው በብሉይ ኪዳን ነው። ከመጽሐፍ ቅዱስ አንጻር ስንመለከት አብዛኛው የብሉይ ኪዳን ታሪክ ላይ ቢጠቀስም ነገር ግን በሐዲስ ኪዳን ተከልክሏል ማለት ግን አይደለም። ይህንንም መጽሐፍ ቅዱስን ገልጠን ለማየት እንሞክራለን። በሁለተኛ ደረጃ በሐዲስ ኪዳን በጌታችን በኢየሱስ ክርስቶስ ፍጹም ፈቃድና በአባቶቻችን ስርዓትና ደንብ መሰረት ታቦት በሐዲስ ኪዳን ካለ የቀደሙ አባቶቻችን ሐዋርያና አበው ሐዋርያት ሊቃውንት ስለ ታቦት ምን ብለው ነገሩን፣ ታቦት የሚለውን ጉዳይስ እንዴት ገለጡት የሚለውን የተወሰነ ለመመልከት እንሞክራለን። ከዛ አለፍ ሲል ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት እናታችን አሁን ያላት ወይም የምትገለገልበት ቅዱሳት ታቦታት የብሉይ ኪዳን ታቦት ናቸው ወይስ የሐዲስ ኪዳን የሚለው ብዙ ጊዜ ይነሳል እና እውነት ግን ምንድነው የሚለውን በደንብ ከነገረድነት አንጻር ለማየት እንሞክራለን። ሌላው በተጨማሪ የምንመለከተው አሁን ከኛ ከኦርቶዶክስ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ከኤርትራ ኦርቶዶክስ ቤተክርስቲያን ውጪ ያሉት ምናልባትም በጂኦግራፊ አቀማመጥ በባህልም በሀገርም አቀማመጥ በጣም ሩቅ ላይ ያሉት አገራት ላይ ያሉ አሃት ቤተ ክርስቲያናት እነ ህንድ፣ ሶሪያ፣ አርመንና እነ ግብጽ እውነት ታቦት የላቸውም ወይ? አይገለገሉም ወይ? በዓለም ላይ ታቦት ብቻ ያላት የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ናት እውነት? ስለዚህ የመጀመሪያ የምንመለከተው ታቦት የሚለው ጉዳይ አሁን ቤተ መቅደስ ታቦት በሐዲስ ኪዳን የምናያቸው የቤተ መቅደስ ንዋያተ ቅድሳት መጽሐፍ ቅዱሳዊ እውቅና አላቸው ወይ የሚለውን ለመመልከት እንሞክር። ሲጀመር ክብር ይግባውና ለስም አጠራሩ ጌታችን ኢየሱስ ክርስቶስ በሐዲስ ኪዳን ፍጹም አማን የሆነ ድነት ሲሰጠን የተተካለ የተሻረ አለ ደግሞ የቀጠለ ጉዳይ አለ።
ይሄን በጣም ሶስቱን ጉዳዮች ማወቅ ያስፈልጋል። አንዳንድ ሰዎች ይሄን ነው መረዳት ያቃታቸው። በተለይ ከኦርቶዶክሳዊት ቤተክርስቲያን ውጪ ያሉ ኦርቶዶክስ ቤተክርስቲያንን በተዛባ ረዳድ ለመረዳት የሚሞክሩ ሰዎች አንዱ ስተታቸው ይሄ ነው። ዛሬም እናንተ ኦሪታዊነትን ታስቀጥላላችሁ ብለው እንደው ሊተቹንና ሂስ ሊያነሱ ይሞክራሉ። የኛ የሐዲስ ኪዳን አገልግሎታችን እያንዳንዱ በክርስቶስ ፍጹም ቤዛነትና ክርስቶሳዊነትን ማዕከል ያደረገ ነው። ቅዱስ ጳውሎስ ኤፌሶን መልእክት ምዕራፍ 2 ከቁጥር 20 ላይ በነቢያትና በሐዋርያት መሰረትነት ላይ ታንጻችኋል፣ የማዕዘኑም ራስ ኢየሱስ ክርስቶስ ነው ይላል። የማዕዘናችን ራስ እሱ ነው። ይሄ ሁሉ የምናያቸው ቤተ መቅደስ የምናያቸው ንዋያተ ቅድሳት ክርስቶስን ለማገልገል የተሰለፉ ሰራዊቶች ናቸው። የክርስቶስ ሥጋና ደም እነሱን ይቀድሳቸዋል እንጂ እነሱ ክርስቶስን አይቀድሱትም። የኢየሱስ ክርስቶስ ደም ባይኖር ኖሮ እነዚህ ንዋያተ ቅድሳት ይሄን ያህል ክብርን ባልኖራቸው ነበር። አሁን የበለጠ ብርሃናዊ የሆነውን ክብር ያገኙት የክርስቶስ ደም መምጣት ነው። የክርስቶስ አገልግሎት መምጣት ነው። ክርስቶስ ያደረገው የማዳን ስራ ነው። ስለዚህ በሐዲስ ኪዳን ታቦት አለ ወይ የሚለውን ለማየት መጀመሪያ ክርስቶስ በመገለጡ የተሻረ አለ፣ የጸና አለ፣ ደግሞ የተተካ አለ። ይሄን ማየት ያስፈልጋል። እነዚህ ለምሳሌ በክርስቶስ መገለጥ ሁሉ ነገር ተሽሯል አይባልም። ለምሳሌ አንዱን እናንሳ፣ 10 ትእዛዛትን እናንሳ። 10 ትእዛዛትን ስንመለከታቸው እነዚህ 10 ትእዛዛት እንደውም ጌታችን የበለጠ አጠናክሯቸዋል፣ እንኳን ሊሰርዘው ቀርቶ ማለት። ለምሳሌ አንድ ሰው 10 ትእዛዛት ተሽሯል ሊል ይችላል። በጣም ክደትና የበዛ ምንፍቅና ነው። በነገራችን ይሄን ያልኩ ዝም ብዬ እንዳይመስላችሁ፣ ለምን እንዳልኩ ልንገራችሁ። ከ10 ትእዛዛት መካከል የመጀመሪያው ሕግ ምን ይላል? ከኔ በቀር ሌላ አምላክ ላንተ አይሆንልህ ይላል። ለዚህ ምን እያለ ነው ይሄ ሰው? 10 ትእዛዛት በአዲስ ኪዳን በክርስቶስ መገለጥ ተሽሯል ሲል ምን እያለ መሰላችሁ? ከኔ በቀር ሌላ አምላክ አታምልክ የሚለው ተሽሯል። ስለዚህ ሌላ አምላክ ማምለክ ትችላለህ ማለት ነው። የሰንበትን ቀን ቀድስ ይላል። ለዚህ ሰንበትን አናክብር ማለት ነው። አዎ እውነት ነው። ሰንበትን ስናከብር እንደ ብሉይ አይደለ፣ እንደ አዲስ ኪዳን ክርስቶሳዊነት ባለበት፣ ክርስቲያናዊነት ባለበት ክርስቶስ የፈጸመውን ቤዛነት በማሰብ ነው ዛሬ እኛ በአዲስ ኪዳን የምናከብረው። ስሜን በከንቱ አትጥሩ ይላል፣ ወይም ስሜን በሐሰት አታንሱ አትጥሩ ይላል። 10 ትእዛዛት ተሽሯል ካላንድ ሰው እያለን ያለው የክርስቶስን ወይም የአምላካችን የልዑል እግዚአብሔርን ስም በሐሰት መጥራት እንችላለን ማለት ነው። ስለዚህ ያልተሻሩ ጉዳዮች አሉ ማለት ነው በክርስቶስ መምጣት። የማቴዎስ ወንጌል ላይ ማንበብ ለዚህ በቂ ይመስለኛል። ጌታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 6 ላይ ለቀደሙት አትግደል እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ ይላል ጌታ። አሁን የሕግ አውጪ መሆኑንም እየነገረ ነው። እኔ ግን እላችኋለሁ ወንድሙን ጨርቃም ቡቶቶ ደንቆሮ ያለ ቢኖር ገሃነመ እሳት ይገባዋል አለ። ጭራሽ ስለት አንስተ እስክትገል ድንጋይ አንስተ እንደ ቀል እስክትወግር አትጠበቅም። በህሊና ገና ያንን ለመግደል ስታስብ ኃጢአቷ ባንተ ስራ መስራት ትጀምራለች ማለት። ፍርድ የሚጀምረው ያኔ ነው። እንደውም ሕጉን ጌታ ጭራሽ አረቀቀው። ቀጠለና ደግሞ ምን አለ? ለቀደሙት አታመንዝር እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ ወደ ሴት ያየ በልቡም የተመኘ ያመነዝራል። ጭራሽ ሕጓ በጣም ረቃ ከስጋ ወደ ነፍስ ሕግ ተዘዋውራል። ለዚህ ያ ሰው ገና በሐሳቡ ሲያስብ ያ ኃጢአት ፍርዱ በሱ ላይ ይጀምራል ነውና ጌታ 10 ትእዛዛትን አልሻረም። ስለዚህ ያልተሻሩ ጉዳዮች አሉ ማለት ደግሞ የተሻሩ ጉዳዮች አሉ፣ ወይም በሌላ ነገር የተተኩ አሉ። ለምሳሌ በሐዲስ ኪዳን ግዝረትን እኛ ለጽድቅ አናደርግም። ግዝረት በጽድቅ የሚለው ሕግ ተሽሯል። ግዝረት ለመዳን ግዝረት ሕዝብ ለመባል አስፈላጊ ነው። የእግዚአብሔር ሕዝብ ለመባል ካልተገዘሩ የእግዚአብሔር ሕዝብ መባል የለም የሚል ሕግ ነበረ። ክርስቶስ ሲመጣ ግን በጥምቀት ተክቶታል። ስለዚህ የተተካ አለ ማለት ነው። ዛሬ ግዝረት ልታጸድቀን አትችልም። ምናልባት ከስጋዊ ጤንነት አንጻር ራስን ከበሽታ ከተለያዩ ስጋዊ ነገሮች አንጻር ወደ መንፈሳዊ ካስጠጋ ነው ደግሞ የኛ አባቶች ለአቅልሎተ ፍትወት ይሉታል። በዚህ ደረጃ ከጠቀመ እንጂ ከዛ ውጭ ግን የሰው ልጅ የመዳንን ያለ መዳን ጉዳይ አይወስነው። ጥምቀት ግን ይወስንለታል። ማርቆስ 16:16 ላይ ያመነ የተጠመቀ ይድናል ብሏል፣ ያላመነ ግን ይፈረድበታል ብሏል። ይሄ የተተካ ጉዳይ አለ ማለት ነው። ለምሳሌ ኦሪታዊ ክህነት፣ ዛሬ ኦሪታዊ ክህነት ተተክቷል። ዛሬ ኦሪታዊ ካህን ነኝ የሚል አይጸድቅም፣ ወይም አገልግሎቱ ፍጹም አማናዊ አይደለም። በሐዋርያዊ በሆነ ክርስቶሳዊ በሆነ ክህነት መተካት አለበት ማለት። ለዚህ አንድ ሰው በኦሪት ክህነት እጸድቃለሁ ካለ የትልቅ ስህተት ነው። ኦሪታዊ ክህነት ተተክታለች፣ ተሽራለች። አሁን አዲስ ኪዳናዊ ክህነት ነው። ክርስቶስ ለሐዋርያት የሰጣቸው በበዓለ ሃምሳ ጰራቅሊጦስ መንፈስ ቅዱስ ባወረደላቸው ያ ሙቀታዊነት ያለው በመንፈስ ቅዱስ ኃይልነት የወረደላቸው ያ መንፈሳዊ ሆነው እሱኛው ክህነት ነው ዛሬ የሚያጸድቀን ማለት ነው። የቅዱስ ጴጥሮስ የማቴዎስ ወንጌል ምዕራፍ 16 ላይ የመንግስተ ሰማያት ቁልፍ ተሰጥቷል ያለው በእጁ የያዛት ቁልፍ መስቀል ናት፣ የክህነት ስልጣን ናት። ስለዚህ ያልተሻረና የተሻረ ጉዳይ አለ ማለት ነው።
የኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ የኦሪቱን የፋሲካ በግ ተክቶታል። ዛሬ ምንም አይነት ደም ወደ ቤተ መቅደስ፣ ወደ አውደ ምሕረቱ፣ ወደ ዋናው ቅጥር እንዳይቀርብ ይከለከላል። እህቶቻችን በደመ ጽጌ ወይም በወር አበባ ጊዜ እንዲርቁ ከቤተ ክርስቲያን ጥግ ላይ ጸልየው ብቻ እንዲሄዱ የሚደረገው ለምን ይመስላችኋል? በዛ ሰዓት እንደ ብሉይ ኪዳን ርኩሰት ተብሎ ነው? አይደለም። ክርስቶስ ርኩሰትን አጥፍቷል። በአዳም የምንጠየቅበትን የእርግማን ደብዳቤ ቀዷል። ታዲያ ለምንድን ነው ሴቷ እንዳትቀርብ? አርኅቆተ ደም ነው። ከክርስቶስ ደም በቀር ወደዚህኛው ቅጥር ምንም አይነት ደም የሩቅ ብእሲ ደም ሊቀርብ ስለማይገባው፣ ይሄ በሴቶቹ ብቻ ሳይሆን በወንድም ጭምራል። ሌላው ለምሳሌ እንስሳቶች ወደዚህኛው አካባቢ የክርስቶስ ቅዱስ ሥጋው ክቡር ደሙ ወደሚከብርበት ወደ ትልቁ አንደኛ ቅጥር ወደምንለው ስፍራ እንዲቀርቡ አይታዘዝም። ምናልባትም መጠለያው ገራገሩ ላይ ለሚፈለጉ አገልግሎቶች ይፈጸማሉ። ለምንድን ነው ይሄ የሆነው ከተባለ እነዛ እንስሳቶች ርኩስ ስለሆኑ አይደለም። ጌታ የዮሐንስ ወንጌል ምዕራፍ 2 ላይ እነዛ በሬዎቹንና በጎቹን እርግቦቹን ሲያስወጣ ሚስጥሩን ዮሐንስ አፈወርቅ ምን ይላል? የበኋላይቱን ቤተክርስቲያን እየሳልልን ነው ይላል ክርስቶስ። በኋላ በመቅደሴ ውስጥ እንዳሁኑ የሩቅ ብእሲ የእንስሳ ደም እንዳታፈሱብኝ፣ አሁን የሚነግስ፣ አሁን የሚከብር፣ አሁን የሚፈርድ የኔ ብቻ ደም ነው ሲል ነው ይለዋልና ለምን ይመስላችኋል ቤተክርስቲያን ይሄን ያህል ስርዓቷን የምታጥረው ከተባለ እያንዳንዱ አገልግሎቷ ክርስቶሳዊነትን ማዕከል ያደረገ ስለሆነ ነው። ስለዚህ በሐዲስ ኪዳን የክርስቶስ ደም የኦሪትን ደም ተክቶታል ነው። ስለዚህ ወደ ነገራችን ስንመለስ መስዋዕቱ ወይም መስዋዕተ በግ ወይም የኦሪት የፋሲካ በግ በሐዲስ ኪዳን የክርስቶስ በግ ከተተካ ንዋያተ ቅድሳቱም እሱን ተከትለው ክርስቶስን ተከትለው ተተክተዋል ማለት ነው። ዛሬኛ ጽዋ አለን፣ ጻሕል አለን፣ ብርት አለን። ይሄ ሁሉ ግን እንደ ኦሪቱ ባለ ያለ አገልግሎት አይደለም። የእንስሳት ደም ለማቀፍ የተዘጋጁ ሳይሆኑ የክርስቶስን ደም ለመቀበል የተዘጋጁ ናቸው። ስለዚህ ማዕከላቸው እሱ ነው ማለት ነው። እና በሐዲስ ኪዳን ታቦት ተሽሯል ለሚለው አልተሻረም። ምን ማለት ነው? እሱ በሐዲስ ኪዳናዊ ታቦት ተተክቷል ማለት ነው። አገልግሎቱ ግን ተቀይሯል። እንደ ቀድሞ ያለ እንስሳ ለማገልገል የመጣ ታቦት የለንም። ይልቅንስ ክርስቶስን ለማገልገል የመጣ ታቦት ግን አለን። እንደ ኦሪቱ የራሱን የምእመኑን ቀርቶ የራሱን እንኳን ኃጢአታችሁ ይሰረይ ብሎ ማሰረይ የሚችል አቅም የሌለው ክህነት አይደለም ዛሬ ያለን። ዛሬ በፊቱ የሚቆመው በሐዲስ ኪዳን ታቦት ፊት መንበሩን የሚነካው የክርስቶስን ደም የነካ ቅዱስ መስቀልን የጨበጠ ሐዋርያዊ ክህነት ያለው ነው። ለዚህ እኛ የሐዲስ ኪዳን ታቦት ነው ያለን፣ እውነት ነው። ግን መሰረቱ የብሉይ ኪዳን ታቦት ነው። ይሄን ስል ደግሞ እኛ ያለን የሐዲስ ኪዳን ታቦት ነው ስል ደግሞ እንደው የብሉይ ኪዳኑን በሚንቅ መልኩ አይደለም። በዚሁ አጋጣሚ መሰረቱ የብሉይ ኪዳን ታቦት ነው። የብሉይ ኪዳን ታቦት ባይኖር ኖሮ ጥላው ባይታይ ኖሮ ሐዲስ ኪዳን ላይ እንኳን ደርስም ነበር። ይሄን በደንብ መረዳት ያስፈልጋል። ይሄ ከሆነ ታዲያ በሐዲስ ኪዳን ጌታ ታቦትን የሚቃወም ሐሳቡን ተናግሯል የሚለው ከመጽሐፍ ቅዱስ እንመልከት። ለምሳሌ የማቴዎስ ወንጌል ምዕራፍ 5 ከቁጥር 23 ላይ ጌታችን ኢየሱስ ክርስቶስ አንድ የሚናገረው ንግግር ላንሳ። ምን ይላል? እንግዲህ መባህን በመሰዊያው ላይ ብታቀርብ ይላል ጌታ፣ በዚያ ወንድምህ አንዳች ባንተ ላይ እንዳለ ብታስብ በዚያ በመሰዊያው ፊት መባህን ትተህ ሂድ፣ አስቀድመህም ከወንድምህ ጋር ታረቅ፣ በኋላ መጥተህ መባህን አቅርብ ይላል። ጌታ ባጭሩ እየነገረ ያለው በልብህ ቂም ይዘህ ከወንድምህ ጋር ተጣልተህ መጥተህ መባ አታቅርብልኝ። እዚህ ጋር ካስተዋላችሁ ግን ጌታ ያለ መባህን በመሰዊያው ላይ ብታቀርባል። መሰዊያ የሚለው ጉዳይ ክርስቶስ ቢጸየፈው ኖሮ በሐዲስ ኪዳን መሰዊያ የሚባል ታቦት የሚባል ጉዳይ ባያስፈልግ ተጠረግርጎ የወጣ ጉዳይ ቢሆን ኖሮ ለምን ጌታ ምሳሌ አድርጎ አስቀመጠው? ለምን በምሳሌነት ተነሳ? ይሄን በደንብ መረዳት ያስፈልጋል። ክርስቶስ እያንዳንዱ በትምህርቱ የሚጠቅሳቸው ነገሮች የበኋላይቱን ቤተክርስቲያን የሚያስተምር ነው። ዛሬም እኮ ካህኑ ለዚህ ነው ከወንድሙ ጋር የተጣላ ቢሆን ይታረቅ ይላል እኮ ቅዳሴያችን ላይ። ይሄንኑ ጌታ የተናገረው ቃል እኮ ዝሙት ያለበት ቢኖር ቂም ያለበት ቢኖር አይቅረብ ይላል ጌታ። መባህን አስቀምጥ ያለው ይሄ ነው። ስለዚህ መስዋዕት የሚለው ጉዳይ ጌታ እንኳን እውቅና ሰጥቶታል። ከዚህ አለፍ ሲል ግን ደግማችሁ ይላል ጌታችን ማቴዎስ ወንጌል ምዕራፍ 23 ላይ ደግሞ በጣም የሚደንቅ ታቦትን ቤተ መቅደስን እንዳልሻረው ይልቅስ በሐዲስ ኪዳናዊ ማንነት እንደተካው እውቅና የሰጠበትን ንግግር እንመልከት። ምን ይላል? የማቴዎስ ወንጌል ምዕራፍ 23 ቁጥር 19 ላይ ደግማችሁም ማንም በመሰዊያው የሚምል ምንም የለበትም፣ ማንም በላዩ ባለው መባ የሚምል ግን በመሐላው ይያዛል ትላላችሁ አለ። አሁን ጌታ ምንድነው ፈሪሳውያንንና እነዛን አይሁድ ትዕቢተኞቹን ልባቸው በትዕቢት የታጀሩትን ነው እየገሰጻቸው ያለው። እና ምንድነው እያለ ያለው? መሰዊያ አለ አይደል? የኦሪቱ የፋሲካው በግ የሚሰዋበት መሰዊያው አለ። እና ጌታ ምን አለ?
እናንተ ርኩስ አድርጋችሁ የምትቆጥሩት በመሰዊያው የሚምል ሳይሆን በመባ የሚምል ነው ትላላችሁ ብሎ ነው ጌታ እየተናገራቸው ያለው። ይቀጥልና እናንተ ደንቆሮች፣ እውሮች ማናቸው ይበልጣል ይላል። ማለትም ከመባውና ከመሰዊያው የቱ ይበልጣል ማለቱ ነው። ማናቸው ይበልጣል? መባው ነውን ወይስ መባውን የሚቀድሰው መሰዊያ? እያስተዋላችሁ ነው በደንብ። መባውን የሚቀድሰው መሰዊያው ነው እያለ ነው። እውነት ነው። በእርግጥ እኛ የኦሪት አይነት መሰዊያ የለንም፣ እውነት ነው። ግን ጌታ እዚህ ጋር በምሳሌ ሲያስቀምጥልን ኦሪታዊነትን መሰዊያ ለማስቀጠል ሳይሆን ነገር ግን በሐዲስ ኪዳን በኋላ የምትገለጠውን ቤተክርስቲያን በንግግሩ እየነገረ ነው። ምክንያቱም ጌታ የሚያስተምረው ላለፈው ትውልድ አይደለም። ያለፈውማ በቃ ተጋድሎን ጨርሶ እኮ ወደ ሰማይ ሄዷል። አሁን ነገ ለምናነበው ለኛ መሰዊያ እውነት ባይኖር መሰዊያ ባይፈቀድ ምን ብለን ጥያቄ እንፈጥራለን? ጌታ ለምን መሰዊያ ይለናል? በዚህ ዘመን መሰዊያ የለ የሚል ጥያቄ ትውልድ ያነሳ ነበር። ዛሬ ግን ኦርቶዶክሳዊት ቤተክርስቲያን ልጆቿኛ አንጠራጠርም። ለምን? ጌታ የተናገረው መሰዊያና መባ የሚለው አዎ መሰዊያው ከመባው ይበልጣል። መሰዊያው መባውን ይቀድሳል እንጂ መባው መሰዊያውን አይቀድስም። ይቀጥላል ጌታ እንግዲህ በመሰዊያው የሚምል በእርሱና በእርሱ ላይ ባለው ሁሉ ይምላል። ለካ ካህኑ ቅዱሳን አባቶቻችን በመሰዊያው ፊት ሲያመሰግኑ በመሰዊያው ላይ ያደረ ክርስቶስን ነው እየተናገሩ ያሉት። ምክንያቱም መሰዊያው ላይ እጅህን ጭነህ ስትምል የመሰዊያውን ባለቤት ነው እየተናገርክ ያለው ነው ጌታ እያለ ያለው። ይቀጥልና እንዲህ ይላል በእርሱ ላይ ባለው ሁሉ ይምላል፣ በቤተ መቅደስም የሚምል በእርሱና በእርሱ በሚኖረው ይምላል አለ። በጣም ይደንቃል። ለካ ዛሬ እኛ ትክክል ነን። ቤተ መቅደስ በር ላይ ቆመን እየተንሰቀሰቅ ስንለምን ለግንብ አይደለም እየለመንን ያለ ነው። ብዙ ሰዎች እንዲህ ይመስላቸዋል፣ ተሳስተዋል። እናንተ እኮ ድንጋይ ታመልካላችሁ ይላል እና ጌታ የተናገረው ነገር ስህተት ነው ማለት ነው። በቤተ መቅደስ የሚምል በእርሱና በእርሱ ላይ ባለው ይምላል አለ። ለካ ሲያዩት ድንጋይ ነው መቅደሱ። ነገር ግን በድንጋዩ ውስጥ ያንን ጸጋውን መንፈሱን ያሳደረ እግዚአብሔር ነው ለካ ጸሎታችንን የሚቀበል። እውነት ነው ጌታ መስዋዕትን፣ ታቦታዊነትን፣ መሰዊያን የሚቃወም ንግግርን አልተናገረም። ይሄን መረዳት በደንብ ያስፈልጋል። ሌላው ደግሞ የዮሐንስ ራእይ ምዕራፍ 11 ቁጥር 1 ላይ በደንብ ተገልጾ እናገኘዋለን። ምን ይላል? በትር የሚመስል መለኪያ ለኔ ተሰጠኝ፣ እንግዲህ ተባለልኝ፣ እንዲህም ተባለልኝ ተነስተ የእግዚአብሔር መቅደስና መሰዊያው በዛ የሚሰግዱትን ለካሉ ይላል። አሁን ለዮሐንስ በሰማይ እያሳየው ያለው ራእይ በኋላይቱ ለምትመሰረቷ ቤተክርስቲያን ነው። ክርስትና ሲስፋፋ አሁን ላይ ቤተክርስቲያን ምን ልትመስል እንደምችል ነው ምልክቱን እያሳያለሁ። እርግጠኛ ነኝ እናንተም እንደምትገምቱት በሰማይ ምንም አይነት መሰዊያ ሊኖር አይችልም። እንግዲህ ክርስቶስ ሰማያዊ ቤትም ሄዶ ደሙ ይፈሳል፣ ህብስት ይቆርሳል አንልም። ያ ሁሉ ምስል የባህላይቱን ቤተክርስቲያን ነው እያሳያለሁ፣ ዛሬ ያለችዋን ቤተክርስቲያን። ይሄ ራእይ ላይ ያለው ምስል ማለት ዛሬ ያለችው ኦርቶዶክስ ቤተክርስቲያን የተሳለችበት ስዕል ማለት ነው። የእግዚአብሔር መቅደስና መሰዊያውን ሰዋል። መቅደስ ብቻ አላለ፣ መሰዊያ አለ። አዎ ዛሬ መሰዊያ አለን፣ እኛ ታቦት አለን። ይሄን በደንብ መረዳት ያስፈልጋል። ይሄን ካነሳን ታዲያ በአጠቃላይ በሐዲስ ኪዳን ያለ ታቦት ምንድነው አገልግሎቱ? አሁን ወደ ሐዲስ ኪዳን እንምጣ። ኦርቶዶክሳዊት ቅዱስ ቤተክርስቲያን ታቦቶች አሏት። ምንድነው ዓላማው? ምክንያቱም ኦሪትም ዘመን ታቦት ነበር፣ ጽላት ነበር። ዛሬም እኛ ታቦት ጽላት አለን፣ ግን አገልግሎቱ ይለያያል። ምንድነው ከተባለ አንደኛ ለኢየሱስ ክርስቶስ ክብር ይግባውና ለስም አጠራሩ ቅዱስ ስጋው ክቡር ደሙ የሚፈተትበት ነው። በሐዲስ ኪዳን ታቦት የተዘጋጀበት ዋና ዓላማ እንደ ኦሪትኛ የፋሲካ በግ ልናርድበት አይደለም። ምንም አይነት ደም አይደለም መቅደስ ውስጥ ከመቅደስ ውጭ እንኳን እንዲቀርብ አይፈቀድለት። ለክርስቶስ ስጋና ደም ምን ያህል ክብር የምትሰጥ ቤተክርስቲያን እኮ ናት። እንግዲህ እቺን ቤተክርስቲያን ነው ከረፈደ ደርሰው ኢየሱስን አሰብክም የሚሉት። በጣም ያሳዝናል። የኛ ቤተክርስቲያን ግን ለደሙ ጭምር ክብር የምትሰጥ ቤተክርስቲያን ነው። ስለዚህ አንደኛው የክርስቶስን ቅዱስ ስጋ ክቡር ደም ለማገልገል የመጣ ነው ንዋየ ቅድሳት ነው ታቦት ማለት። በዚህ አጋጣሚ ውድ ኦርቶዶክሳውያን ዛሬ በአዲስ ኪዳን ቤተ መቅደስ ውስጥ ያሉ ንዋየ ቅድሳት በሞላ ክርስቶስን ለማገልገል የተሰለፉ ሰራዊቶች ናቸው፣ የተቀደሱ ጭፍሮች ናቸው። ሁሉ እዚህ ቤተ መቅደስ የምታዩት ንዋየ ቅድሳት ሁሉ ክርስቶስን በየስራ ዘርፍና በተሰጠው ኃላፊነት በሜሮን ተቀድሰው ክርስቶስን ለማገልገል ሰዓታቸውን ጠብቀው እየታዘዙ ደፋ ቀና የሚሉ አገልጋዮች ናቸው፣ ወይም የአገልጋዮች ምሳሌ ናቸው። ከነዚህ መካከል አንዱ ደግሞ አገልጋይ ታቦት ነው ማለት ነው። ታቦት ነው። የኦሪቶቹ እንስሳ ለማገልገል ነው የመጡት። የእንስሳ ደም ነው የሚያገለግሉት፣ ለካህኑ ነው የሚታዘዙት። ዛሬ ግን ለካህኑ ሳይሆን በካህኑ ላይ ላድረው ለክርስቶስ ነው። መዳረሻቸው መጨረሻ ኢየሱስ ክርስቶስ ነው። ጻሕሉን ብትመለከቱ ደሙን ለመሸከም የተዘጋጀ ነው።
ማንም እሳተ መለኮት ሊቀርበው የማይቻል ካህሊ የሆነ ፈራጅ የሆነ ንጹህ የሆነ ቅዱስ የሆነ ኃያል የሆነ የሰማይ መላእክት ደፋ ቀና እያሉ የሚሰግዱነት ለዚያ ለሚከብረው ለዚያ ለሚፈርደው ለክርስቶስ ሥጋና ደም ለማገልገል የተሰናዱ ንዋያተ ቅድሳት ናቸው። ብርቱ ብትሉት፣ እርፈ መስቀሉ ብትሉ፣ ማሂፈዱ ብትሉ፣ ቅዱሳት ስዕላቱ ብትሉ ይሄ ሁሉ ክርስቶስን ለመግለጥ የተዘጋጁ ናቸው። የክርስቶስን ክብር ለማገልገል የተዘጋጁ። ስለዚህ ከነዚህ አንዱ ታቦት ነው። ስለዚህ ታቦት ዋና የተዘጋጀበት ዓላማ ይሄ ነው፣ የክርስቶስን ቅዱስ ሥጋውን ክቡር ደሙን ለማገልገል ነው። ይሄን ስንል ግን በዚሁ አጋጣሚ ሌሎቹንም ንዋያተ ቅድሳት ባጠቃለለ መልኩ ነው። ሁለተኛ መባረኪያ ወይ የምንባረክበት ዘንድ ነው። በብሉይ ኪዳን ታስታውሳላችሁ፣ ለአሮን ምን ብሎታል? ያ ሻኩራ ያለውን ያማረውን ልብስ በለበሰ ጊዜ በሕዝቡ መካከል በሚያልፍበት ሰዓት ሁሉም የእግዚአብሔር ቃል ኪዳን ታቦት በሚያልፍበት ሰዓት ከየቤታቸው ነቅለው ወጥተው ታቦቱን ከኋላ እየተከተሉ እንዲባረኩና እሱ በሚሄድበት እየሄዱ መንገዳቸው እንዲቀጥሉ ትእዛዝ ተሰጥቷል። አባቶቻችን 40 ዓመት በሚጓዙበት ሰዓት እኮ ከፊት ሆኖ ይመራቸው የነበረ ቸነፈር ቢመጣ መዓት ቢመጣ መዓታቸውን እያራቀ እግዚአብሔር የዙፋኑ አደባባይ ዳግም መንበረ መንግስትን አድርጎ ይቀመጥ የነበረው በታቦቱ ላይ ነበር። በኪሩቤል መካከል ሆኜ አነጋግራለሁ ብሏል። ይሄን እንደው ሁለት ቦታ ላይ ዘጸአት 25 እና ዘጸአት 32 ላይ እግዚአብሔር ለሙሴና ለአሮን በኪሩቤል መካከል ሆኖ ነበር ይነጋገራቸው የነበረ። ታዲያ ዛሬ በኪሩቤል ላይ ሆኖ በብሉይ ኪዳን የተነጋገረ አምላክ ኦሪታዊነት በነበረው የኦሪት የበግ ደም በነካው የበግ ደም በተንጠፈጠፈበት ላይ የኦሪት ጸሎት በተጸለየበት ጸሎት ላይ እግዚአብሔር ይገናኝና ያወራ ከነበረ ዛሬማ እንዴት አማናዊ ሥጋና ደሙ በሚፈተትበት ቤዛዊተ ዓለም ቅድስት ድንግል ማርያም በመንበሩ ላይ ተቀምጣ በምትታይበት በዚህ በከበረው ቤተ መቅደስማ እንዴት ክርስቶስ አያነጋግር? እንዴት ለካህናቱ በረከትን አይሰጥ? እንዴት አማናዊ ሥጋና ደሙን አድርጎ እንዴት እንድንባረክ ያደርግ? ስለዚህ ታቦታት ሌላው ዓላማቸው እንድንባረክ ነው። በዓመት አንድ ጊዜ ለምሳሌ እስቲ እንመልከት። በበዓለ ጥምቀት ቅዱሳት ታቦቶቻችን ወጥተው በካህናቶቻችን መሪነት እያመሰገንን እየዘመርን ከሀገር ውስጥ ከሀገር ውጭ ምድሪቷን ዞረው ሲባርኩ በረከቱ ለእኛ ምእመናን ብቻ አይደለም። የሚገርማችሁ ታቦታት መባረኪያ ነው ስንል ተፈጥሮ ጭምር የምትባረከው ያን ጊዜ ላይ ነው። ብዙ ሰው እንደው ዝም ብሎ ይመስለዋል። የኛ ኦርቶዶክስ ቤተክርስቲያን ታቦታቱን ከመንበሩ አውጥታ በእልልታ በዝማሬ እየሰገድን እየጸለየን እየተማጸንን ምእመናንን ሲባርኩ ዝም ብሎ ተራ ነገር ይመስለዋል። እውነቴን ነው ብላችሁ ኦርቶዶክሳውያን እግዚአብሔር ባወቀ የምናገኘው በረከት እንዳይመስላችሁ። የነዚህ መታሰቢያ የተደረገላቸው ጻድቃን ቅዱሳን በህይወታቸው ስንት ስራ እንደሚሰሩልን እኮ መባረኪያ ናቸው። በሀገር ላይ ቸነፈር ቢመጣ ቅዱሳት ታቦቶቻችን ወጥተው እኮ ነው ይሄን ቸነፈር የሚያርቁልን። እንደው ተውት፣ ቅዱሳት ታቦታቱን ተውት። ከዓመታት በፊት ታስታውሳላችሁ የኮሮና ቫይረስ እንኳን በሀገራችን በመጣ ጊዜ እንደ እውነት እንነጋገር ከተባለ በሌሎች ሀገር ላይ እንደደረሰባቸው በጣም ጥንቃቄ ያደርጋሉ። የንጽህና መጠበቂያ መንገዳቸው የሰለጠኑበት መንገድ አይደለም በሽታ ቀርቶ እንደው ብዙ ነገር ያርቃል ተብሎ ተስፋ የተደረገባቸው ሀገራት እንደው ከፍተኛ የሆነ የሟች ቁጥር የነበረባቸው ሀገራት እነሱ ናቸው። ለምን ይመስላችኋል? በእኛ ሀገር እግዚአብሔር ያን ያህል የመጣብንን አደጋ እንኳን ቀንሶልን ከዛ ከመጣው አደጋ እንድንተርፍ ያደረገን በሌላው የተሰማውን ያህል ከባድ መርዶ በሀገር እንዲሰማ ያላደረገው ያን ሰዓት እግዚአብሔር አምላክ በአባቶቻችን ላይ አድርጎ ያደረገው ጸሎት ነው። እኛ ማናውቃቸው እነሱም ያውቁን የቅዱሳን አባቶቻችን ጸሎት ነው። በየአብያተ ክርስቲያናቱ በየመንደሩ ዞሮ ያኔ ያጠኑት ዕጣን ነው። ያኮ ቀላል አይደለም። ታቦታቱ ደግሞ ምን ያህል በረከት ይሰጡ ይሆን? እንግዲህ የአንድ ካህን ጸሎት ይሄን ያህል ከሆነ ቅዱሳት ታቦታት የክርስቶስ ደም የሚፈተትበት ነው ምን ያህል ኃይል እንዳለው አስተውሉ። ምን ያህል ጉልበት እንዳለው ቅዱሳት ታቦታት መባረኪያችን ናቸው። ዛሬ እኛ መዓት ቢመጣብን በዓለም የምንሰማው ሁሉ እንደው መከራ ቢመጣብን የኛ ኃጢአተኝነት ካልሆነ በቀር እኛ ልባችን ካልደነደነ በቀር እግዚአብሔር አምላክ በታቦታቱ ይባርከናል ነው። ሶስተኛ የቁርባኑን ክብር የሚገለጥበት ነው። ምክንያቱም ከተራ መብል እንኳን ዛሬ ሰዎች በትልልቅ ባለጸግነት ያሉ ሰዎች የሚበሉበትን ቦታ የሚያምር ስፍራ አድርገው ያዘጋጃሉ። የአምላካችን የክርስቶስ ሥጋና ደም የሚፈተትበትን ስፍራማ እንዴት በከበረ ቦታ ነው። ስለዚህ ቅዱሳት ታቦታት የክርስቶስ ለሥጋው ደሙ ለማገልገል ክብሩን ለመግለጥ የተዘጋጁ አገልጋዮች ናቸው። ታቦቱ ያስፈለገበት ዓላማ ይሄ ነው። ማክበሪያ ነው። ተራ ምግብ አይደለም።
እንግዲህ ምእመናን አሁን የሚሰዋው የአምላክ ስጋና ደም ነው ብሎ ልክ እንደ ዙፋን አስቀድሞ አባቶቻችን ታቦታቱን አዘጋጅተዋል። ሌላው እንግዲህ የብሉይ ኪዳን ተስፋ መፈጸሙንም ለማመልከት ነው። ታቦታቱ ብሉይ ኪዳን ሲነገር የነበረው ተስፋ እንደተፈጸመ ያስረዱን በሐዲስ ኪዳናዊ ታቦት አገልግሎት ነው ማለት ነው። ቅድም እንዳልኳችሁኛ የሐዲስ ኪዳን ታቦት እንጂ የብሉይ አይነት ታቦት የለንም ነው። ይሄ ማለት የሚሰራበት ማቴሪያሉ መመሳሰሉ እሱ አይደለም። ዋናው አገልግሎቱ ግን ክርስቶስን ለማገልገል የተሰናዳ ነው። ይሄ ማለት ግን ከብሉይ በተገነጠለ የአገልግሎት መንገድ አይደለም። ብሉይ ትንቢት ተናገረች፣ አዲስ ፈጸመችው። በብሉይ ተስፋ አዲስ ኪዳን አካል ያዘ። ለዚህ የብሉይ ኪዳን ታቦታት ፍጻሜያቸው በአዲስ ኪዳን አግኝተዋል ማለት ነውና የተዘጋጁበት ዓላማው ተስፋው መፈጸሙን ለማመልከት ነው። ሌላ የመጨረሻው ቤተክርስቲያን በሰማያዊ ስርዓት መታነጿንም ለማመልከት ነው። ቅድም ራእይ ዮሐንስ ላይ እንዳነሳሁት ምዕራፍ 11 ቁጥር 1 ላይ በትር የሚመስል መለኪያ ለኔ ተሰጠኝ ካለ በኋላ ተነስተ የእግዚአብሔር መቅደስና መሰዊያውን ለካ ይላል። ያ በሰማይ ዮሐንስ ያየው መሰዊያ በሐዲስ ኪዳን ዛሬ የሚታየውን መሰዊያ ነው። ስለዚህ ዛሬ ለምን ቤተክርስቲያን ታቦታቱን መሰዊያውን አዘጋጀሽ ከተባለ በዋናነት ሰማያዊ ስርዓት በምድር እንደተተካ ለማስረዳት ነው። የቤተክርስቲያን ምድራዊ ስርዓቷ ሰማያዊ ነው፣ ከሰማይ የተቀዳ ነውና ይሄን ለማስረዳት ነው። ታዲያ ከሆነ በሐዲስ ኪዳን ያለን ታቦትና ጽላት ከኦሪቱ ጋር ያለው ልዩነት ምንድነው የሚለውን እስቲ የተወሰነ እንመልከት። የመጀመሪያውና አንደኛው የኦሪቱ ታቦት ላይ የሚቀረጽ የነበረው የሚናተፍ አውራ ዶሮ የሚመስሉ ሁለት እንደ ንስርም ገጽ ያላቸው ናቸው። ሁለት አዋፎች ክንፍ ተጋጥቦ ይቀረጻል። በሐዲስ ኪዳን ግን ታቦቶቻችን ላይ እንደዛ አይደረግም። ለምን ከተባለ የሐዲስ ኪዳኗ ኪሩቤል ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ናት። ዛሬ መንበሯ ላይ የሚሳለው ቤተ መቅደስ መጋረጆች ሁሉ ሲከፈቱ መንበሩ ላይ ፊት ለፊት የምናያት ምስለ ፍቁር ወልዳ እመቤታችን ጌታን ታቅፋል። የሐዲስ ኪዳን ኪሩቤል እሷ ናት ማለት ነው። በታቦቱም ላይ ሲቀረጽ ደግሞ ከላይ ስዕለ ሥላሴ ወይም ስነ ስቅለት ከተሳለ በኋላ ከታች እመቤታችን ወደ ኢየሱስ ክርስቶስ ወይም ወደ አምላኳ ወደ ሥላሴ እጆቿን ዘርግታ ስትጸልይ አንጋጣ ይሳላል፣ እየለመነች ይሳላል። የሐዲስ ኪዳን ኪሩቤል እመቤታችን ቅድስት ድንግል ማርያም ናት። ሁለተኛው የኦሪቱ መጠኑ በጣም ትልቅ ነው። የኦሪቱ ታቦት ወይም ደግሞ ዛሬ የምናገኘው በአክሱም ጽዮን የምናገኛት ቅድስት የሆነችዋ አገር ድንበርን የምትጠብቀዋ ምንም እንኳን የኦሪት ደም ባይፈስባት ዛሬም ምንም እንኳን የአዲስ ኪዳንም የክርስቶስ ስጋና ደም እንዲፈተት ባይፈቀድላት እግዚአብሔር ግን ዛሬም እጁን ዘርግቶ ሀገርን ትውልድን የሚጠብቅባት ስራውን የሚገልጥባት ታቦተ ጽዮን ናት። ያቺ በብሉይ ኪዳን የነበረች እቺ ጽላት ወይም የብሉይ ኪዳንን አገልግሎት ይሰጡ የነበሩ እነዚህ ታቦታት መጠናቸው በጣም ትልቅ ነው። መጠናቸው ትልቅ ነው። ለአራትም የሚያዙ ነበሩ። የሐዲስ ኪዳን ግን በአንድ ካህን መክበር የሚችሉ መጠናቸው መጠነኛ ተደርገው የሚቀረጹ ናቸው። ስለዚህ ከኦሪቱ ጋር ልዩነቶች አሉት ማለት ነው። ሌላው እንግዲህ የኦሪቱ ላይ የእንስሳ ደም ይፈስበት ነበር። ዋናው ልዩነት እንደውም ይሄ ነው። የኦሪቱ አገልግሎቱ የእንስሳ ደም የሚቀበል ነው። ያ የእንስሳ ደም ጊዜያዊ ስርየትን ያሰጥ ነበር። እግዚአብሔር በዛ መካከል ሆኖ መስዋዕቱን ይቀበለው ነበር። ግን ጊዜያዊ ነው። ሲኦል ባርነት ነፃ ማውጣት የሚችል አልነበረም። ግን ለነፍሳቸው ዘላለማዊ ድነትን ማሰጠት የሚችል አልነበረም ማለት ነው። የሐዲስ ኪዳኑ ታቦቶቻችን ጽላቶቻችን ግን በእውነት ይክበሩልን፣ ከፍ ከፍ ይበሉልንና ያማናዊው የጌታችን ኢየሱስ ክርስቶስ ደም ብቻ የሚፈስባቸው ናቸው። ሌላው የኦሪቱ ጽላትና ታቦቱ የተለያየ ነበር። ሲዘጋጅ በተለያየ ተደርጎ ነበር። ታቦቱ እንደ ማደሪያ ነው፣ ያ ደግሞ እንደ ሀዳሪ ሆኖ ከእብነበረድ የተቀረጸው ጽላት በውስጡ ያድር ነበር። በሐዲስ ኪዳን ግን ታቦቱና ጽላቱ አንድ ተደርጎ ይዘጋጃል ማለት ነው። ይሄም በእኛና በእግዚአብሔር መካከል የነበረው መጋረጃ ተቀዶ ክርስቶስ የእኛን ባህሪ አድርጎ እኛና እሱ መካከል ያለው ልዩነት መጥበቡንና አካላችን መሆኑን አባትና ልጅ መሆናችንም የሚያመለክት እንደሆነ በምሳሌ ያስቀምጡታል። ሌላው ልዩነት ደግሞ ምንድነው? የኦሪትን ታቦት ያገለግላት የነበረ የኦሪት ካህን ነው። አሮናዊ ዘር ያለው ከሌዋዊ ዘር ካልሆነ በቀር ከአሮናዊ ክህነት ካልሆነ በቀር ካህን ተብሎ የማይሾም ቀኝ ካህኑን ተሹሞ አገልግል ተብሎ የሚላክ የኦሪት ካህን ነበር የሚያገለግለው። የሐዲስ ኪዳን ታቦት ፊት መንበሩ ፊት ግን የሚያገለግለው ክርስቶሳዊ ሐዋርያዊ የሆነው የክህነት ስልጣን ያላቸው ናቸው። ስለዚህ በዚህ እንግዲህ ልዩነት እንዳለው የኛ አባቶች ያስቀምጡታል ነው። ስለዚህ ከብሉይ ኪዳኑ ጋር ያለው ልዩነት በደንብ መረዳት አለብን ማለት ነው። ከዛ ባለፈ ግን ቅድም ያላነሳሁትን አንድ ነገር ልጨምር። ታቦታት ሌላው ዋናው አገልግሎታቸው ደግሞ ከክርስቶስ ስጋና ደም መሰዊያነት አገልጋይነት ባለፈ የጻድቃን ቅዱሳን መታሰቢያ ይደረግባቸዋል። እነዚህ ጻድቃን ቅዱሳን
በእነዚህ ታቦታት ላይ በእነዚህ ጽላቶች ላይ መታሰቢያ ይደረግላቸዋል። ቅድም እንዳልኩት ታቦቱ ጽላቱ ዋና ክብሩ ለክርስቶስ ነው። የሚፈተት የእሱ ደም ብቻ ነው። የሚነግስ እሱ ብቻ። ነገር ግን ንጉስ ባለበት ሰራዊት አለ። ንጉስ ባለበት መኳንንት አሉ። ንጉስ ብቻውን በዙፋን ላይ አይቀመጥም። እነዚያ ንጉሱን ከበው ደግሞ የሚቀመጡ ጻድቃን ቅዱሳን በታቦቱ ላይ መታሰቢያ ያላቸው። ለምሳሌ ስንመለከት ይህን ስንል አንዳንዶች እንዴት ለቅዱሳን መታሰቢያ ታረጋላችሁ በታቦቶቹ ላይ ክርስቶስ ብቻ ነው መሆን ያለበት ይላሉ። የቅዱሳን መታሰቢያ መደረግ እንደውም የክርስቶስን አምላክነት ንጉስነት እኮ የሚገልጥ ነው። ለምሳሌ በጥንቱ ስርዓት ካያችሁ ነገስታት በዙፋን ላይ ይቀመጣሉ። ግን ንጉሱ እኮ ብቻውን አይቀመጥም። ቀኝ ጌታ፣ ግራ ጌታ እየተባሉ እንደየደረጃቸው በዓለምም የንግስና ስራ ስትመለከቱ ሁሉም እንደየማዕረጉ ይቀመጣል። እነዚያ ከጎን የሚደረደሩ መኳንንት የማንን ክብር ለመግለጥ የሚመጡ ናቸው? የመሃል የተቀመጠው የንጉሱን ክብር ነው የሚታዘዙት፣ የሚቀበሉት ድምጽ የሱን ክብር። ይሄ ማለት ግን ለነዛ መኳንንት ወንበር መሰጠቱና ክብር መሰጠቱ የንጉሱን ክብር አይሸፍነው። ይህን መረዳት እንኳን እንዴት ሰው ያቅተዋል? ለዚህ ሁለተኛው ታቦታት የተዘጋጁበት ዓላማ የጻድቃን የቅዱሳን ቃል ኪዳናቸው፣ ረድኤታቸው፣ ታሪካቸው፣ መታሰቢያቸው የሚታሰብበት። ስለዚህ ዛሬ ቤተክርስቲያን ዛሬ ልደታ ማርያም ናት፣ ዛሬ ወንጌላዊ ቅዱስ ዮሐንስ ነው፣ ዛሬ ቅዱስ ሚካኤል ነው፣ ቅዱስ ገብርኤል ነው እያለች ቅዱስ ራጉኤል ነው እያለች መታሰቢያቸው ስታደርግ በዚያን ቀን የገሌ ጻድቅ ደም ይፈሳል እያለን አይደለም። ይሄን ሁላችንም እናውቃለን። መታሰቢያው ግን የነሱ ነውና ታቦታቱ ይሄንንም አገልግሎት የሚሰጡ መሆናቸውን እንረዳ። ሁለተኛ ዛሬ የምናነሳው ስለ እነዚህ ታቦታት በሐዲስ ኪዳን ስላለው የታቦት አገልግሎት ማለት ነው። ሐዋርያነ አበው ሊቃውንት የቀደሙ የቤተክርስቲያን አባቶች ምን አሉ የሚለውን እስቲ የተወሰነ እንመልከት። መጀመሪያ ደረጃ የምንመለከተው ቆጵርያኖስ የተባለው የቤተክርስቲያን አባት የተናገረው ንግግር ነው። ቆጵርያኖስ ምን ይላል? የኢየሱስ ክርስቶስን ስጋና ደም የሚፈተትበትን ይህን ታቦቱን ወይም መሰዊያውን የክርስቶስ ማዕድ ስፍራ በማለት ይጠራዋል። የክርስቶስ ማዕድ ስፍራ እንዲህ ይላል በድርሳኑ ላይ ለእግዚአብሔር ለተቀደሱት ካህናት በመሰዊያው ዙሪያ ከመቆም መስዋዕትንና ጸሎትንም ከማቅረብ ውጪ ሌላ ዓለማዊ ተግባር ሊኖራቸው አይገባም። መሰዊያው የክርስቶስ ማዕድ ስፍራ ነውና በማለት ይናገራል። ዛሬ ለማገልገል የሚገቡ ካህናት፣ ለማገልገል ቤተ መቅደስ የሚገቡ ዲያቆናት በዚያች ስፍራ ላይ ምንም አይነት ስጋዊ ነገር ስራ የላቸውም። ደፋ ቀና የሚሉት ማይጠንት ይዘው ዲያቆኑ በዚህ ደግሞ ጥላ ይዞ እንደየአገልግሎት ስፍራቸው ልኡካኑ ሁሉ ወደዚህ ወደዛ የሚሉት ክርስቶስን ለማገልገል ነው። አቤቱ አንተ ፈራጃችን፣ አቤቱ አንተ ጌታችን፣ ስለኛ ብለህ ደምን ያፈሰስክ፣ ስለኛ ብለህ የሞትክ እያሉ በቅዳሴ የሚያገለግሉት ያ ሁሉ አገልግሎት በክርስቶስ የማዕድ ስፍራ ፊት ነው እና ሌላ ዓለማዊ ስራ የላቸውም ይላል። ለምን ካላችሁኝ ያለ ቆጵርያኖስ በዚያ ደቂቃ የሚቆሙት በክርስቶስ የማዕድ ስፍራ ነው። ስለዚህ የክርስቶስ የማዕድ ስፍራ ነው። ክርስቶስ ከኛም ጋር አብሮ በላተኛ ይሆናል። በቅዱስ ቁርባኑ አቢም ይሆናል። የሚያበላንም እሱ ነው። በካህኑ በኩል እንድንቀበል የሚያደርገን ደግሞ አብሮንም ደግሞ እያጸናን የሚቀበል ደግሞ እሱ ነው። ቁርባኑም ደግሞ መስዋዕቱም እሱ ነው። የሚደንቀው ስለዚህ ያ አደባባይ የክርስቶስ የማዕድ ስፍራ ብሎ ይገልጸዋል። ሌላው ደግሞ ቅዱስ አትናቴዎስ የቤተክርስቲያን አባታችን ስለ በዓላት የጻፈው መልእክቱ ላይ እንዲህ ይላል። ስለ በዓላት የጻፈው መልእክት ምን ይላል? ይህ በቤተክርስቲያን የምናየው መሰዊያ የእግዚአብሔር የክብሩ መገለጫ ነው ይላል። የክብሩ መገለጫ ብሎ ነው የሚገልጸው። ለዛውም አማናዊ መገለጫ ነው። በዚሁ አጋጣሚ መታሰቢያም አይደለም። ምክንያቱም የኛ ስጋና ደም መታሰቢያ አይደለም። አዎ ምናልባት መታሰቢያ ለምን ተባለ? እውነት ነው። መታሰቢያ ማለት ዝክር ነው፣ ማሰብ ነው። ምኑን እያሰብን? መከራውን፣ ሕማሙን፣ ቁስሉን፣ የሾህ አክሊሉን እያሰብን የምንቀበለው ነው። ግን ስጋና ደሙ በራሱ ምንድነው ካላችሁኝ አማናዊ ነው። የሚማልድ የሚለምን አይደለም፣ የሚፈርድ ስጋና ደም። ስለዚህ ምን ብሎ ገለጸው ታዲያ? የእግዚአብሔር የክብሩ መገለጫ ነው። ቀጠለና እንዲህ አለ፣ በላዩም ላይ ሰማያዊ መስዋዕት ይቀርብበታል አለ። ሰማያዊ። ስለዚህ በዚህ መልኩ ቅዱስ አትናቴዎስ ገልጿል። ሌላው ቅዱስ ቄርሎስ ዘኢየሩሳሌም ምን ይላል ሲያነሳ በዚህ ጉዳይ ላይ ወደ ቅዱሱ መሰዊያ ስትቀርቡ ይላል በአይነ ስጋ የምታዩትን ተራ እንጀራና ወይን ብቻ አትመልከቱ፣ ይልቁንም በመንፈሳዊ አይን የእግዚአብሔርን ጸጋና መንፈስ ቅዱስ የወረደበት የክርስቶስ ሕያው ስጋና ደም የሚፈተትበት ሰማያዊ ማዕድ መሆኑን አስተውሉ ይላል። ስንቀርብ የክርስቶስ ስጋና ደም ለመቀበል ስንቀርብ እዛ ሰዓት ቆሞ የሚያቆርበን እንደው ተራ ካህን እንዳይመስለን። ህብስትና ወይን በልተን ጠጥተን ወጣን አንልም። አዎ ወደ ቤተ መቅደስ ሲገቡ ምድራዊ ሆኑ ህብስት ነበሩ። ወደ ቤተ መቅደስ ሲገቡ ወይኖች ነበሩ። ካህኑ ሲባርከው በካህኑ ላይ አድሮ ክርስቶስ ሲባርከው ግን አማናዊ ስጋና ደም ይሆናል።
እና ቅዱስ ቄርሎስ ዘኢየሩሳሌም ያሳስባል። በመሰዊያው ፊት ስትቆሙ ሰማያዊ ቤት እንደቆማችሁ አስተውሉ ይላል። ለምን? በመንፈሳዊን የስጋና የመንፈስ ቅዱስ ጸጋ የወረደበት የክርስቶስ ሕያው ስጋና ደም የሚፈተትበት ሰማያዊ ማዕድ ነው ይላልና ታቦትን እንደቀላል አንመልከተው። ታቦትን ቤተክርስቲያን የሆነ ገሌ የተባለ ቅዱስ የሆነ ገሌ የተባለ ንጉስ ያመጣው አይደለም። የቀደሙ አባቶቻችን በሐዲስ ኪዳን መስዋዕት የሚሰዋበት ክርስቶስ ዙፋን ሆኖ የሚከብርበት መሆኑን እንድናውቅ የኛ አባቶች በደንብ አሳስበውናል። ሌላው ሶስተኛው ርዕሰ ጉዳይ የምንመለከተው የኢትዮጵያ ኦርቶዶክስ ቤተክርስቲያን ያላት የብሉይ ኪዳን ታቦት ነው ወይስ የሐዲስ ኪዳን ታቦት የሚል ጥያቄ አለ። እንግዲህ ቅድምም አንስቼዋለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ሳይሆን አጠቃላይ ሌሎቹም አሁን ሌሎቹ ስል ደግሞ አደራ እነሱ ታቦት በሚል በእኛ ቋንቋ ኮንቴክስት ላይ ይጠቀሙ ይችላሉ፣ ግን ደግሞ እንደየሀገራቸው ቋንቋ ይጠቀሙታል። እሱም በኋላ እንመለከተዋለን። ዋናው ግን አንድ የሚያደርገን የታቦቱ ዓላማ የክርስቶስን ስጋና ደም እንዲፈተትበት ከሆነ መሰዊያ ከሆነ በመሰዊያ አንጻር ከተረጎም ነው እነሱም እኛም የሐዲስ ኪዳን መሰዊያ ነው ያለን። መለያው ምንድን ነው? እስቲ ልዩነቱን እናቅርብ። ቅድም ባነሳውበት ኮንቴክስት የመጀመሪያውና አንደኛው ራሱ የሚሰዋው መስዋዕቱ ልዩነት እንዳለው ያስረግጥልናል። ምክንያቱም የኦሪቱ በግና የፍየል ደም ከሆነ የሐዲስ ኪዳን ደግሞ የክርስቶስ ስጋና ደም ራሱ ደሙ ይለየዋል ማለት ነው። ንዋያተ ቅድሳቱን እንዲለይ ያደረገው መተካቱን ያስረዳል። የኦሪት በግ በሐዲስ ኪዳን በክርስቶስ ስጋና ደም ስለተተካ ነው። ስለዚህ የሐዲስ ኪዳን ታቦት ነው ወይ ያለን ከተባለ አዎ የሐዲስ ኪዳን መስዋዕት ስላለን የግድ ታቦቱም የሐዲስ ኪዳን ታቦት ሊሆን ይገባዋል። በታቦቱ ላይ የሚሰዋው ባለቤቱ ነው ታቦቱንም ትርጉም የሰጠው እንዲከብር ያደረገው እሱ። ልዩነቱን እናንሳ። አንደኛ ከሚሰዋው መስዋዕት አንጻር፣ ሁለተኛ መጠኑ ቅድም አንስተነዋል። ሶስተኛ የሚቀረጸው ራሱ እዛ ላይ ሲቀረጽ ራሱ በውዳሴ ማርያም አንድምታ ትርጓሜያችንም ላይ በትርጓሜም ሊቃውንት እንዳስቀመጡልን በኢትዮጵያ ኦርቶዶክስ ቤተክርስቲያን ሲቀረጽ ከላይ ስለ ሥላሴ ወይም ስለ ስቅለትም ያደርጉታል አንዳንዶቹ። ከዛ በታች እመቤታችን ቅድስት ድንግል ማርያም ወደ ኢየሱስ ክርስቶስ አንጋጣ እየጸለየች ወደ ሥላሴ እየጸለየች ይቀረጻል። ከዛ በታች ደግሞ ያ የታቦቱ ወይም የዚያ ደብር መታሰቢያ የተደረገለት ቅዱስ ደግሞ ወደ ላይ አንጋጦ ወደ እመቤታችን እየጸለየ ይቀረጻል። በጥንቷ ቤተክርስቲያን ላይ ወይም በእኛ ቤተክርስቲያን በጥንቱ ታሪኮች ላይ ወንጌሌ ዮሐንስ ነው ከእመቤታችን ከቅድስት ድንግል ማርያም በታች ሆኖ እጆቹን ዘርግቶ የሚቀረጸው። ይሄ ለምን ሆነ ከተባለ ወንጌሌ ዮሐንስ ምን ያህል ከእግዚአብሔር የተሰጠውን ጸጋ በድንግልና በመጽናቱ ሞትን ባለመቅበሱ ከተሰጠው ጸጋ አንጻር የሚቀርጹ አሉ። በዋናነት ግን ከታች የሚቀመጠው ያ መታሰቢያ የሚደረገው ቅዱስ ወደ እመቤታችን እየጸለየ ይቀረጻል። አሁን ይሄን ካያችሁት ይሄ ነገረ ድነት ነው። በሐዲስ ኪዳን የተፈጸመ ተግባር ነው። ከላይ ነገረ ክርስቶስ አለ። ነገረ ክርስቶስ የሐዲስ ኪዳን ተግባር ነው። በሐዲስ ኪዳን የተገለጠ አካል ይዞ የተገለጠ ድርጊት ነው። ከዛ ነገረ ማርያም፣ ከዛ ነገረ ቅዱሳን። ስለዚህ ታቦቱ ራሱ ስብከት ነው። የሚገርማችሁ ነገር ቤተክርስቲያን በታቦቷ ላይ ጭምር ማለት ነው። ከዛ ባለፈ ታቦቱ ላይ ሌላው የሚቀረጸው ያው ታቦቱ ጽላቱ ስል አንድ አድርጌ የተረጎምኩት ነው እንጂ ታቦትና ጽላቱ የሚዘጋጀው ጽላቱ ከምን በረድ ነው፣ ታቦቱ ደግሞ ከግራር እንጨት ነው። ይህን በደንብ መረዳት መቻል አለብን። ሌላው በታቦቱ ላይ ምን ተብሎ ይጻፍበታል ከተባለ አልፋ ኦሜጋ ተብሎ እንደገና በዕብራይስጥ ቃል ደግሞ ስመ እግዚአብሔር ይጻፍበታል። ከዛ ባለፈ ጉልበት ሁሉ ለኢየሱስ ክርስቶስ ይስገድ ተብሎ በታቦቱ ላይ ይጻፍበታል። አሁን የኦሪቱ ላይ 10 ትእዛዛት ነበር የሚጻፉበት ማለት ነው። በሐዲስ ኪዳን ደግሞ ምን ይቀረጽበታል? ምን ይጻፍበታል? ጉልበት ሁሉ የኢየሱስ ክርስቶስ ይስገድ ተብሎ ይቀረጽበታል ማለት ነው። ስለዚህ ምን ማለት ነው? ልዩነት አለው ማለት ነው። የሐዲስ ኪዳን ታቦት ነው ያለን ማለት። ይሄ ሲባል ግን አደራ አሁንም ጥንቃቄ ማድረግ ያለብን የሐዲስ ኪዳን ታቦት ነው ያለን ማለት ታቦተ ጽዮን የለችንም የሚል ደግሞ ትርጉም ለመስጠት አይደል። ታቦተ ጽዮን ያለችበት በሀገራችን ውስጥ መስዋዕት ሊሰዋባት አይደለም። በዚሁ አጋጣሚ በቅድስቲቱ በአክሱም ጽዮን ቤተክርስቲያን ውስጥ የምናገኘው የታቦተ ጽዮን የእናታችን የቅድስት ድንግል ማርያም ምሳሌ የነበረች ያቺ ቅድስቲቱ ታቦት ሙሴ በእጆቹ አዘጋጅቷት እግዚአብሔር በጣቱ የጻፈባት የእግዚአብሔር የቃሉ አሻራ ያደረፈባት ቅድስቲቱ ታቦተ ጽዮን ዛሬ በሐዲስ ኪዳን የክርስቶስ ስጋና ደም አይፈተትባትም። በዚሁ አጋጣሚ አይፈተትባትም። የኦሪትም ደም አይፈስባትም። ነገር ግን አገርን ትውልድን እየባረከች እግዚአብሔር ትውልድን የሚጠብቅበት ዳግማዊ ዙፋኑ ታቦተ ጽዮን ናት። ኦሪታዊ አገልግሎት አይደረግባትም አልን እንጂ ግን እግዚአብሔር ምሕረቱን ቸርነቱን ኃይሉን ግን አላራቀባትም። ዛሬም ከሚባርኩን እግዚአብሔር ቃል ኪዳኑን ካደረገባት መካከል አንዱ ታቦተ ጽዮን ናት።
ይሄ ማለት ግን ቅድም እንዳነሳሁት ኦሪታዊ ተግባር ግን አይደረግባትም በፍጹም። አዲስ ኪዳናዊም ተግባር አይደለም። ለምንድነው ከተባለ ምንም ቢሆን በብሉይ ኪዳን የኦሪት ደም ፈሶባታል። የእንስሳ ደም በፈሰሰበት መስዋዕት ላይ ደግሞ የአዲስ ኪዳን ቁርባን አይደረግም። እኛ ቤተክርስቲያን እኮ ጥንቁቅ ናት፣ ለእያንዳንዱ ነገረ ድነታዊ አመክንዮ የምታስቀምጥ። ነገር ግን እንደ ቀድሞ ካህን ማይጠንት ይዞ እግዚአብሔር የመረጠው እግዚአብሔር የቀባው ዛሬም ድረስ ግን ያጥናታል፣ ዛሬም ድረስ ግን ያመሰግናታል። ዛሬም እግዚአብሔር በታቦተ ጽዮን በኩል ይመሰግናል። ኦሪታዊ አገልግሎት ግን በፍጹም አይደረግባትም። ስለዚህ ያለን የሐዲስ ኪዳን አገልግሎት የሚፈጸምበት ታቦት ነው። በየቤተ ክርስቲያናት የምናገኘው ታቦት የክርስቶስ ስጋና ደም ብቻ የሚፈተትበት ነው። ስለዚህ አዲስ ኪዳን ታቦት አለን የሚለውን በደንብ አስረግጠን እንድንመለከተው ነው ይሄን ያነሳሁት ነውና ይሄን ማንሳት ይገባናል። በመጨረሻ የምናነሳው ከኛ ከኢትዮጵያ ውጪ ያሉ አሃት አብያተ ክርስቲያናት ወይም እህት አብያተ ክርስቲያናት አንድ አካል የሆንን በአንዲቷ የተዋሂዶ ርትት በሆነችው ከሐዋርያት ጀምሮ በአፖስቶሊክ ሰክሴሽን ወይም በሐዋርያዊ ቅብብል ስትቀባበል የኖረችዋን ዶግማ፣ ቀኖና፣ ትውፊቷ ንቅ የማይገኝለት በተዋሂዶ እምነት ምናምን አሃት አብያተ ክርስቲያናት አለ። ኢትዮጵያ አለች፣ ኤርትራ አለች፣ ግብጽ አለች፣ ህንድ አለች፣ አርመን አለች፣ ሶሪያ አለች። ሁላችንም በአንድነት የክርስቶስ ስጋና ደም እንፈትታለን፣ እናቀብላለን። በካህናቶቻችን አማካኝነት ምእመናንም እንቀበላለን። ስለዚህ በቁርባን ላይ፣ በጥምቀት ላይ፣ በመሰረታዊ የዶግማ ቀኖናዎች ጉዳዮች ላይ መሰረታዊ በሚባሉ ጉዳዮች ላይ ልዩነት የለን። ነገር ግን አንዳንድ ጊዜ ምን ይነሳል? ከኛ ውጭ ያሉት ታቦት የላቸውም የሚል ነገር ይነሳል። እንዲህ ያሉ ቃላትን ስንጠቀም በጣም ጥንቃቄ ይፈልጋል።